ጤና ይስጥልን። ሰሞኑን አስገራሚ መረጃዎችን ይዘን ቀርበናል። ከአስገራሚ ዜናዎቹ ጋር ማሌት ቤተማርያም ነኝ። ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ አብራችሁን ሁኑ። በየጎዳናው ምጽዋት ከመጠየቅ ወጥቶ በ16 ዓመቱ ማንበብ የተማረው ዶክተር ሊ ቹአንጌ የ37 ዓመት ሐኪም ሲሆን መከራን ታግሎ ያሸነፈበት ታሪኩና ተራራ ወጪነቱ በቻይና መነጋገሪያ ሆኗል። በፖሊዮ በሽታ ምክንያት በልጅነቱ ወደ ልመና ጎዳና ለመውጣት የተገደደው ሊ በ16 ዓመቱ ነበር ማንበብ የተማረው። ዶክተር ሊ በሄንቻንግ የቻይናም ታላቅ ግንብን ጨምሮ 5ቱ የተቀደሱ የቻይና ተራራዎች ወጥቷል። እንደ አውሮፓውያን አቆጣጠር በ1988 በሄናን ግዛት ከደሃ አርሶ አደሮቹ የተወለደው ሊ ቻንጌ የ7 ወር ጨቅላ ሳለ ነበር በፖሊዮ የተጠቃው። በሽታው ቁጢጥ ካላለ በቀር መራመድ እንዳይችል አድርጎታል። ሊ ልጅ እያለ እንደ ሌሎቹ ልጆች በጀርባው ቦርሳ አንጠልጥሎ ወደ ትምህርት ቤት መሄድ ህልሙ ነበር። ይሁን እንጂ መሳለቂያ መሆኑ አንገቱን አስደፋው። አንዳንድ ልጆች ብክነት ነህ፣ ምግብ ከመብላት የዘለለ ሌላ ጥቅም የለህም አሉት። ይህ በጣም ጎዳኝ ይላል ሊ የ9 ዓመት ልጅ እያለ ወላጆቹ እግሩ ላይ ቀዶ ሕክምና ቢደረግለት መራመድ ይችላል ተብሎ ሲነገራቸው ለሕክምናው ገንዘብ ተበደሩ። ሊ በዚህ ቀዶ ሕክምና ታላቅ ተስፋ ነበረው። እያገገምኩ እያለ ሌሎች ልጆች ያለቅሳሉ፣ እኔ ግን ፈገግ እያልኩ ነበር፣ ምክንያቱም እንደሌላው ማንኛውም ሰው በቅርቡ መራመድ እችላለሁ የሚል ስሜት ነበረኝ ይላል። ነገር ግን ሕክምናው አልተሳካለትም። የሊን ቆሞ የመራመድ ተስፋ በመንጠቅ ጥልቅ ድብርት ውስጥ ከተተው። ህይወቱ ትርጉም አልባ ሆኖ ተሰማው። እናም ለእናቱ ሞት እንደሚሻለው ነገራት። እናቱ ተስፋ እንዳይቆርጥ ነገረችው። እያሳደግን ያለው እኛ ስናረጅ የሚያጫውተን እንድናገኝ ነው። ውሻ ወይም ድመት መናገር አይችሉም፣ አንተ ግን ትችላለህ አለችው። እነዚህን ቃሎች በልቡ ታተሙበት። ወላጆቼ እና ቤተሰቦቼ ለእኔ ምን ያህል መስዋዕት እንደከፈሉ አሰብኩ። እናም ስቅስቅ ብዬ አለቀስኩ። በህይወት መኖር እንዳለብኝ ተረዳው፣ ለእኔ ብቻ ሳይሆን ለእነርሱም ይላል ሊ። ከዚህ በኋላም ብዙም ሳይቆይ በቤተ መቅደስ ጭሳጭስ የሚሸጥ አካል ጉዳተኛ ፍለጋ መንደራቸው የመጣ እንግዳ ሰው ህይወቱን ባላሰበው መንገድ ቀየረው። ቤተሰቦቼ በጣም ተቃወሙኝ፣ እኔ ግን ገንዘብ ማግኛና የቤተሰብ ጫናን ማቅለያ መንገድ አድርጌ ተመለከትኩት የሚለው ሊ እንግዳውን ሰው ተከትሎ ለመሄድ ተስማማ። ሊ መንደራቸው የመጣው ሰው ልመና ተግባር ላይ በሰፊው የተሰማራ እንደነበር ይናገራል። እናም ለቀጣይ 7 ዓመታት ከሌሎች አካል ጉዳተኛ ህፃናት ጋር አዋቂዎች ጋር መንገድ ላይ እንዲለምን ተገዷል። ሊ ያለ ካናቲራ ሳንቲም ያለው ጎድጓዳ ሳህን ተሰጥቶት ሀዘኔታ በሚያስገኝ መልኩ እግርና ሆዱ ተላትመው መንገድ ላይ ተቀመጠ። ነዳይ ሆነ። ሊ አንድ መንገደኛ ትምህርት ቤት ከመሄድ ይልቅ መንገድ ላይ ለምን እንደሚለምን እስኪጠይቀው ድረስ ሰዎች በሳህኑ ላይ ገንዘብ ለምን እንደሚሰጡት መረዳት አልቻለም ነበር። ሊ በቀን ጥቂት 100 ዩዋን ከልመና ያገኝ የነበረ ሲሆን ይህም በ1990ዎቹ ትልቅ ገንዘብ ነው። ይሁን እንጂ ሁሉንም ገንዘብ ለአለቃው ነበር የሚሰጠው። ከሌሎቹ ልጆች ያነሰ ገንዘብ ካገኘው በስንፍናዬ እንደሆነ ይነግረኛል፣ አንዳንዴም ይደበድበኛል። እናም እነዚህ ዓመታት ለእኔ በጣም ከባድ ነበሩ ይላል ሊ። ሌሎች ልጆች ጠፍተው ሲሄዱ ወይም በፖሊስ እንዲመለሱ ሲደረግ ቤተሰቦቹን ለመርዳት ሲል የፖሊስን እርዳታ ለመቀበል አልፈቀደም ነበር። ለ7 ዓመታት ክረምትና በጋ ሊ በመላው አገሪቱ እየተዟዟረ ለምኗል። ገሃነም ውስጥ እየኖርኩ እንደሆነ ነበር የሚሰማኝ። ሰው ቀና ብዬ አላይም። ከሰዎች አዘኔታ ለማግኘት እግሮቼ ከሆዴ ተላትመው ይውላሉ። ለልመና ላለመውጣት ዝናብና ጨለማ እንዲሆን እጸልይ ነበር ሲል ለቢቢሲ ተናግሯል። በየዓመቱ ለአዲስ ዓመት ለቤተሰቦቹ ደውሎ ደህና መሆኑንና እንዳይጨነቁ ይነግራቸዋል። ከ20 ዓመታት በኋላ ቁስሉ አሁንም አልደረቀም። ልመና ጥልቅ የስነ ልቦና ጠባሳ ጥሎብኛል፣ አሁንም ድረስ ያቃዠኛል። ዶክተር ሊ 2154 ሜትር ላይ የተቀመጠው ሁአ ተራራ መውጣቱ ደስታን ይሰጧል።
ሊ ከመንገድ ጋዜጣ አንስቶ ሲመለከት ማንበብ የሚችለው የስሙን ፊደላት ብቻ እንደሆነ ተረዳ። ሁሉንም ነገር የቀየረው በዚህ ቅጽበት ነው ይላል። በ16 ዓመቱ ወደ ትውልድ መንደሩ ተመልሶ ትምህርት ቤት ለመግባት ወሰነ። ማንበብና መጻፍ አልችልም እና ሕይወቴን መቀየር የምችለው በትምህርት ብቻ ነው ብሎ እንዳሰበ ይናገራል። በዚህ ጊዜ የሀገሪቱ መንግስት አካል ጉዳተኛ ህፃናትን ለልመና መጠቀምን ወንጀል ያደረገ አዲስ ፖሊሲ አውጥቶ ነበር። ሊ የወላጆቹ የገንዘብ አቅም መሻሻሉን ሰማ። አለቃው ቤተሰቦቹን ለመጠየቅ መሄድ እንደሚፈልግ ነግሮ ወደ መንደሩ ገባ። በወላጆቹ እርዳታ ሊ በ10 ዓመት ከሚያንሱ ተማሪዎች ጋር በመጀመሪያ ደረጃ ትምህርቱን ጀመረ። ሊ የአካል ጉዳተኛ በመሆን መሰናክሎች ቢበዙበትም ትምህርቱ ላይ ለማተኮር ቆርጦ በመነሳት ከ9 ዓመት በኋላ የመጀመሪያና ሁለተኛ ደረጃ ትምህርቱን አጠናቋል። ለኮሌጅ ትምህርት ሲያመለክት አካላዊ ሁኔታው ምርጫዎቹ የገደቡበት ቢሆንም ሐኪም መሆን እችላለሁ፣ ምናልባት የራሴን እክል መመራመር እችላለሁ እና ቤተሰቦቼን መርዳት፣ ህይወት መታደግና ለማህበረሰቡ ማበርከት እችላለሁ የሚል ሐሳብ አቃጨለበት። ሊ በ25 ዓመቱ የሕክምና ትምህርት ቤት መግባት የቻለ ቢሆንም የተቋሙ ተደራሽነት ግን ፈተና ጣለበት። በተለይ የተግባር ትምህርቱ ከባድ ነው። ታካሚዎችን ለማየት እንደ ሌሎቹ ተማሪዎች ከሆስፒታል ክፍሎች እየተሯሯጠ መስራት ከባድ መሆኑ ሌሎች በአንድ ቀን የሚማሩት ትምህርት ለእርሱ ከዚያ በላይ ይፈጅበታል። ይህም ጠንካራ መሆን እንዳለበት እንዳስገደደው የሚናገረው ሊ ተራራ መውጣት እንዲጀምር ውሳኔ ላይ አስደርሶታል። ታይ ተራራን ለመውጣት 5 ቀን እና ምሽት ፈጅቶበታል። እጆቹና እግሮቹ ሲፈረካከሱና ሲደሙ ወደ ኋላም አላለም። ዛሬም ድረስ ተራራ የመውጣት ፍቅሩ ያለው ዶክተር ሊ በማህበራዊ የትስስር ገጾች የሚናገራቸው ቪዲዮዎች ተደራሽነት ሰፍተዋል። ጂንጊያንግ በተባለ ገጠር ውስጥ ክሊኒክ የከፈተም ሲሆን ታካሚዎቹን ቀንና ሌሊት በማገልገል ተአምረኛው ዶክተር የሚል ስም አግኝቷል። በራሴ እጆች ታካሚዎችን መንከባከብ፣ የጎረቤቶችን ጤና ማሻሻል ከምንም ነገር በላይ እርካታ ይሰጠኛል ይላል። የህይወት ታሪኩ በመላው ቻይና ማህበረሰብ መድረሱ እንዳስገረመው የማይደብቀው ዶክተር ሊ ይህም አስተሳሰብ ለመቀየር ይረዳል የሚል ተስፋ አለው። ዶክተር ሊ ለታካሚዎቹ በየትኛውም ሰዓት የህክምና አገልግሎት ይሰጣል። ዓላማና በራስ መተማመን ፈጥሮለታል። በርካታ ሰዎች ዶክተር ሊ የበዘበዘው እና ለልመና የተጠቀመበት ሰው ለምን ለህግ አካል እንደማያቀርበው ይጠይቁታል። የኋላ ታሪኬ ኋላ እንዲቀር ወስኛለሁ ይላል። እነዚያ 7 ዓመታት ከባድ ነበሩ፣ ነገር ግን የህይወቴ አካል ናቸው። ትምህርት ቤት መሄድ ከጀመርኩ በኋላ ሌሎች ምን እንደሚሉ መጨነቄን አቆምኩ። እነዚህ ነገሮች ትርጉም አልባ እንደሆኑ ተረዳው። ጊዜን እና ኃይሌን ትምህርቴ ላይ ብቻ በማድረግ የህይወቴን ዓላማ ማሳካት ፈለግኩ ይላል። በርካታ አካል ጉዳተኞች ወደፊት ተራምደው ህይወታቸውን ለመቀየር ይቸገራሉ፣ ምክንያቱም ሰው እንዳይፈርድባቸውና እንዳይሳለቅባቸው ይፈራሉ ይላል። ለኔ ግብ ይህ ነጥብ የለውም። በዩኒቨርሲቲ ግቢ እና በከተማ ውስጥ ቁጢጧዬም እየተንፋቀቅኩ እንቀሳቀሳለሁ። በመቶዎች አካል ጉዳተኞች ጓደኞቼ በስራዬ አግዛለሁ። ይህም ሳረግ በራስ መተማመን ውስጥ እንደሆንኩ አስባለሁ። ስለ ሌሎች ሰዎች እይታ መጨነቅ ካቆምኩ ቆይቻለሁ። ለማህበረሰቡም ይህን ጥበብ ያጋራል። ህይወታችን ልክ እንደ ተራራዎች ናቸው። አንዱን እንወጣለን፣ ሌላ ከፊታችን የሚጠብቀን አለ። ያለማቋረጥ ለመታደግ እንጥራለን። ሰው ሁሌም አዎንታዊ፣ ተስፈኛ እና ህልሙ ወደ ኋላ የማይል መሆን አለበት ብዬ አስባለሁ። ከመረጃዎቹ ጋር ማህሌት ቤተማርያም ነበርኩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያላረጋችሁን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛለን። ሰላም።